መንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ማህየዊ ዘእሁድ። በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለሙን ሁሉ የሚያድን የጌታችን የሞቱና የመከራውን ነገር የሚናገር መጽሐፍ ይህ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5 ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድስ እንኳ ከመስቀል የሚያወርደው አላገኘም። አይሁድም ከመስቀል የሚያወርደው ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ስራቸው ስለ ነቀፏቸውና ምስክር ስለሆንኩባቸው እኔን ዓለም ሰው ይጠላኛል ብሎ እሱ በሕይወቱ እንደተናገረ፣ ዳግመኛም እኔን የጠላ አባቴ መጥላቱ ነው ብሏልና ሌላ ሰው ያልሰራውን ስራ ያልሰራሁላቸውስ ቢሆን በዳኑ ነበር፣ ዕዳም ባልሆነባቸውም ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ። ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየ የእግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። በዕለተ ዓርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀልም ላይ አውርደን ገንዘን እንቀብረው ዘንድ ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። እኒህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ችንካር ከእጆቹና ከእግሮቹ ከደረቱም ነቅለው አወጡት። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ፣ ስለኛ ጆሮቹም በሞት እንደተዘጉ ባዩ ጊዜ፣ ስለኛም በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለኛም እጆቹና እግሮቹም እንደታሰሩ ባዩ ጊዜ፣ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ ባንተ ላይ እንደምን ሰለጠነ? እያሉ አለቀሱ። ከሞተም በኋላ በሶስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ዓይኖቹ ያን ጊዜ ግልጽልጥ አሉ። ዓይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስቱ ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባልለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙት ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በሕልውና ሳለህ ካንተ በቀር አንተ የምትሰራው ሌላ ሰው የሚሰራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድር አሮዌን በበረሃ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በሱ ያመነ ሁሉ እንዳይጎዳ ለዘላለሙ ይድናል እንጂ። እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ደረሰ፣ ይህን ዓለም ወዶታልና። በሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ። እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና ዓለሙን ያድነው ዘንድ ነው እንጂ በሱም ያመነን እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚህም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩም በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ደንጊያ ገጥመውት ሄዱ። ያም ቀን ለቀዳሚት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉ ሴቶችም ሥጋው እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምን እንደወሰነውና እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩም
ሙስና መቃብርን አጠፋልን። ከዚህ በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በሶስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛይቱ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው 99 በሚሆን መቆለፊያቸው መቃብሩን ቆለፉ። አራቱም ሽማምንቶች ከ400 ጭፍራ ጋር የጌታችን የኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ እንዳላቸው በእውነት በሶስተኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሳ፣ በመንፈስ ቅዱስና በአባቱ ኃይል በራሱም ስልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ፣ ሞት ሊይዘው አይችልምና። የተገነዘበትንም ልብስ ትቶ ልብሰ መንግስቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተመ ድንግልና እንዳልለወጠ በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ የ100 አለቃውን ዓይን አዳነ፣ የሞተውንም ሰው አስነሳ። በመቃብሩም ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዜማን አስነሳው። እሁድ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ፣ ያረጋጋቸውና ደስም ያሰኛቸው ዘንድ። ጌታችን ኢየሱስም ቸራላችሁን፣ አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምትሃት እየታያቸው መስሏቸው ፈጽመው ፈሩ። ጌታችን ኢየሱስም ደቀ መዛሙርቱን ምን ያስደነግጣቸዋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ፣ ለምትሃት በእኔ እንደምታዩት ሥጋ አጥንት የለውምና። ይህን ብሎ የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸራላችሁን፣ አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችሁላቸው ይቀርላቸዋል፣ ይቅር ያላላችሁላቸውን አይቀርላቸውም አላቸው። በ8ኛው ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁን አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳስህ እይ አለው። እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስም አየኸኝና አመንከኝን? ደጋጎቹ ሳያዩኝ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ እንደሆነ ታምኑ ዘንድ ነው። በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛውም ቀን በብሩህ ደመና፣ በሰረገላ ብርሃን፣ በመላእክት ምስጋና፣ በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያይቱ ቀንም መላእክት ተገዙለት ሰገዱለትም። በሁለተኛውም ቀን መላእክት ሰገዱለትም አመሰገኑትም። በሶስተኛውም ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛውም ቀን መኳንንት አመሰገኑት ሰገዱለትም። በአምስተኛውም ቀን መናብርት አመሰገኑት ሰገዱለትም። በስድስተኛውም ቀን ኃይላት አመሰገኑት ሰገዱለትም። በሰባተኛውም ቀን ሊቃናት አመሰገኑት ሰገዱለትም። በስምንተኛውም ቀን ሱራፌል አመሰገኑት ሰገዱለትም። በዘጠነኛውም ቀን ኪሩቤል አመሰገኑት ሰገዱለትም። በማረጉም የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑል ዙፋን ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱም ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከሾህም አክሊሉ ጋራ በተወጋበትም ጦርም ጋራ ሐሞትም ከጠጣበት ጋራ የተቸነከሩ የእጆቹም የእግሮቹም ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል።
ጌቶቼ አብ መንፈስ ቅዱስ አደራ አላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳንም ግቢልኝ እልሻለሁ። በነፍሱና በስጋው በተቀበለው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የእሁድ አርኬ መስቀልን ታግሰህ በመስቀል ላይ 5 ሰዓት የቆየህ ክርስቶስ በሕያው ስጋህና በሞተ ስጋህ ለአይሁድ 40 ዘመን እንደሰጠህ የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ወይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ስጋህን ለማውረድ ለመኑ። ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋገራ ሽቱና በሰርቤ ገርዜን በሚባል ስም ሙታን እንደሆኑ ሺን የታመነ ሟች ስትሆን ዓይኖችን የገለጥክ ፈጣሪ ክርስቶስ ወይ በምዕራብ ቦታ አታስቀምጠኝ፣ ኩነኔና ደይን በዚያ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ ወደ መሬት አውርደው የቀበሩህ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዴት ቻለህ? እስከ ትንሣኤስ ድረስ በውስጡ እንዴት ተኛህ? የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥም የተነሳ ኖህ እንደነቃ በሰላም ከሞትክ በኋላ የተነሳ ደም በደም ይነጻልና አቤቱ በሽተኛ የመሆን የኔ የባሪያን ደም በደምህ አንጻ። በታላቅ ምስጋና ያረክ የሚያቃጥል የአየር እሳትም እርገትህን ያልከለከለህ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ለቅሶ ሀገርን ባየሃት ጊዜ በደለኛ ሰው የመሆን እኔን በማየ ንስሐ አጠበኝ፣ ከኃጢአትም አንጻኝ። ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለህ በግራ አይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒትን ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ነዋሪ በሆነ በመንፈስ ቅዱስም ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዊ ሕይወቴም ላይ ጥፋትን አታሳየኝ። ፈጣሪዬ ሆይ በብዙ መመታትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መጸፋትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መገረፍህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መከራህ ቁጥር ላንተ ምስጋና ይገባሃል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባሃል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ፣ በደሎቼንም አጥፋ። የእኔ የባሪያን የዕለት ጠላቶችንና ጥንተ ጠላቶችን አስታግስልኝ። ለዘላለሙ በእውነት ይሁን በእውነት ይደረግልኝ። የ7ቱ ቀን ድርሳነ ማህያዊ ተፈጸመ። ይቆየን። የሰማኑን በልባችን አሳድሮ ይህንን ፍቅርና መስቀል አምላካችን ዘላለም በልባችን እንዲተክልልን ፈቃዱ ይሁንልን። ይቆይ